ትመጣለች አልያዝኩት ትመጣለች ሌላ ትመጣለች ሌላ ነው ይግቡ ወጣለች አው ትመጣለች ኦሬዲ ስለሷ የሆነ የምናወራው እንደውም በላይ ይበልጣል ኦሬዲ ቃል የገባሁት ለዚህች ልጅ ነው ከሰራው ለሷ ነው ካልሰራው ለሁለቱም አልሰራም አላለው ማለት ነው እና አሁን ከትናንትና ተደወለልኝ ስልክ እሺ አሁን ሳራ ለሀበሻ ደውላልኝ ይሄ ለልጁ ከትናንት ወዲያ ማታ ሰኞ እሁድ ዕለት ማታ እንዲህ ተብሏል እንዲህ ስለ ልጁ ህይወት ማውራት አልፈልግም ሳራ ለሀበሻ ይዋለች ታውቃለች ጉዳዩ ማን እንዲህ ተብሏል ደዊና አንቺ ስለምታውቂው አብሬሽ ስላየሁሽ ደዊለትና እንደዚህ አድርግ በይው በኋላ ሚዲያ ላይ ሳይወጣ ምናምን ትለኛለች አሁን ለልጁ ደውልለትና እንዲህ አልኩት ከዛን ኦኬ እሺ ያለኝ በዛ ዘጋን ስመጣ ስንገናኝ ተገናኝተን በአካል በደንብ እናወራለን አለኝ ኦኬ አልኩ አሁን መጨረሻ ላይ በሌላ ስልክ ተደወለልኝና እንፈልግሻለሁ ታችኔን ቢልዲንግ ይስራል ይሄ ሁሉ ነገር ሲባል አልጠረጠርኩም የከሌ ነው ብዬ አልጠረጠርኩም ከዛን ቀጥ ብዬ ወረድኩኝ ልክ ስወርድ እሷም አለች በመኪናዋ ርቃ ቆማለች ከወንድ ጋር ናት ሌላ ማን አሁን ልክ እንደወረድኩኝ አይቻታለሁ ከሩቅ ማን ግን ነገሩ ቶሎ አልገባኝም እሷ ያሰበችው እንትን አልገባኝም በጭራሽ አልገባኝም ማለት ነው አሁን ይሄ ልጅ ስገባ ይታገለኛል መኪና ውስጥ ግቢ ይታገለኛል እኔ ምን እንዳሰቡ ምን እንደተነጠነ እኔ አንድ ፈጣሪ ይወቀው እንግዲህ ዛሬ ጾም ነው የመጀመሪያው ቀን ኪዳነ ምሕረት እሷ ተወቀ እኔ ምንም የማውቀው ነገር የለም ይጎትተኛል በጉልበት እንግዲህ እጄ እስኪጋጋጥ ድረስ እኔ ከዛ ሰውጣ ራሴን አላቅም ማለት ነው ልጁ ለቆይ ሲሄድ ራሴን አላቅም የት እንዳለው ሁሉ ወዲያው ነው ካርድ ሞልቼ ለሌላ ነው የደወልኩት ምን አድርጌሽ ነው እውነት ምን አድርጌሽ ነው ለምን እኔ መረጥሽ ለምን እንዴት አስደበድብኝ ምን አረኩሽ አልኳት አሁን ምን አደረኩሽ ምን አድርጌሽ ነው ስላት እኔ ምን አውቃለሁ እኔ ታውቃለሁ አንቺ ነሽ ያስተዋወቅሽኝ እንዲያሳርቀን ነበር እሷ ለኔ የምትለው ሌላ ነው የምታደርገው ሌላ አሁን እኔ አይቃሽን መስከለከልኩሽ ምን አድርጌሽ ነው ሲጀመር እኔ በዚህ መንገድ ያሰብሽኝ በቃ እኔ ጨርቆኛለሁ ማለት ነው አሁን ወደ ላይ መጣሁኝ ጓደኛዬ ነበረች ታውቃታለች እሷ ወደ ላይ ስትመጣ ከቢልዲንግ ስር ደውላላት ነበር እኔ ያረቀስኩ ስደውላለሁ ጓደኛዬ ማለት ከስራ ስትመጣ እሷ እንትን ትላታለች እኔ አሁን አሲዛታለሁ አሁን ነው ማሲዛት ፖሊስ ልኬ ምናምን ስትል አሁን ፖሊሶቹ ወደ ላይ ልካሉ ስትል ለምን እኔ እውነት ግፍ ከሰራሁኝ በሷ እንትን ካልኩ ለምን ወደ ላይ መላክ ይጠበቅባታል ብዬ ቀጥ ብዬ ወደታች ወረድኩ ማለት ነው እኔ እቃዋን ይዤላት ወረድኩኝ ከዛ ምንም ፖሊስ ምንም የለም እሷና ማን እንደሆነ አላውቅም አንድ ወንድ መኪና ውስጥ አለ ከዛ በኋላ እኔ ልክ ስታየኝ ባካል ይቅርታ ምን ሆነሽ ነው ግን እኔም እንዲየውሹ አንቺ አለችኝ አንቺ አይደለሽም እናሪ መክራውሽ ነው ኤካሌ መክሮሽ ነው ኤካሌ እንዲህ ብሎሽ ነው ኤካሌ እኔ ሲጀመር ከእግዚአብሔር ሰላምታ ውጪ ከሪም ጋር አላወራም ስለሌላ ከሌላ ጋር ስለሪም አላወራም እኔ በራሴ ዓለም ላይ ነው የምኖረው አንድ ቀን ስለሌላ ክፉ ለሪም አውርቼ አላውቅም ይኸው ጠይቄት አለች ሪም አላወራም ሲጀመር እኔ በራሴ ህይወት ነው ወደ ራሴ ህይወት ነው እንትን የምለው ልጄ ከመጣ በኋላ ደግሞ አይደለም ሪም አይደለም ማንንም ራስቻለሁ ከልጄ ውጪ ማን ነው በጣም እንትን የራሴ ህይወት ላይ ነው ያለሁት አሁን ይሄን ነገር ሪም ከፍላሽ ነው ሪም ናት እንዲህ የምታበረታታሽ ሪም ነች ከጀርባሽ ያለች እኔ አልቋል ሌላ እኔ ወርቅሽን እንደተቀበልሽኝ አንዴ ቮይስ ልቅዳሽና ከዛም በኋላ
እሄዳለሁ ወርቁን ወስጃለሁ ብለሽ ብቻ ቮይስ ልቅዳሽ። ምክንያቱም ነገ ወጥተሽ ደግሞ ሀቄን በላች ካልሽኝ ያኔ እንትን አይኖረኝም፣ የሆነ እንትን ማሳመኛ አይኖረኝም። ምክንያቱም እኔ እንዳንቺ ቮይሶችን አላስቀምጥም። አንቺ ስደልቺ እኔ አልበራልኝም፣ ያ ነገር አላቅም አልኳት። ከዛ ቮይሱን ቀደኋት ማለት ነው። ወርቁ ለሪምም ልኬላታለሁ፣ ወርቁ ደርሶልኛል የሚለው ቮይሱን ቀደኋት። ከዛ በኋላ በጣም ብዙ ስታወራ ነበር። እኔ ትቻት ወደ ላይ ሄዱ። ወደ ላይ ደወለችልኝና ደውላልኝ እንደ ማስፈራራት የፈለግሽውን አንቺ አልኳት። የፈለግሽውን አንቺ ምድር ላይ ጀግናም ሆነ ሁሉ ነገር ያለው ክርስቶስ ብቻ ነው ብዬ ዘጋውባ ማለት። ከዛ በኋላ ተውኩኝ፣ ሁሉን ነገር ተውኩኝ። እኔ ስሟንም አልጠራሁኝም፣ ኤከሌ አላልኩም። እኔ እንትን እላለሁ። በተለያየ ስልክ ነው የሚደወል ዛሬ ማለት ነው፣ በተለያየ ስልክ። ሌሊት እንግዲህ እኔ ተኝቼ ነው ሳላነሳው የነበረው ፓናዶል ውጭ። ዛሬ ለሰከንድ ስልኬ ረፍት አላገኝም። እንዳለ አንቺ እንዲሆንሽ እኔ እንዲህ ነው የማደርግሽ፣ እኔ እንዲህ ነው የማደርግሽ፣ ማስፈራሪያ ብቻ ማለት ነው። እኔ ፈርቼ አይደለም፣ ፈርቼ ሳይሆን ለምን እኔ መረጠችኝ ለዚህ ጨዋታ? ለምን እኔ ሆንኩ? ምን አጥፍቼ ነው? ይሄ ብቻ ነው ሚውት አርጊ። እኛ መታችሁ የለ እኛ የምንፈልገው እንድትዳኙ እንድትስማሙ ነገሮች እንዲበርዱ ነው። ስለዚህ ዝም በይ በያት፣ ማንም ሰው እንዳይናገር። አንቺ ከሌ ያልሽ እንጂ እንደፈለግን ሁላችን ሳይለንት ሆነን እናዳምጥ በቃ። ስለዚህ ሁላችንም ሰዓትና ጊዜ ሲኖረው ብቻ ነው። አሁን የመጀመሪያው ሳሪ ምናምን የሚባል ነገር የለም። ገና መጣሽ። ሰላም ልበላችሁ። እሺ መጀመሪያ እዚህ ጋር እየተወራ ያለው ነገር ማስረጃ ያስፈልገዋል። እሺ እኔና እሷ ሪከርድ አለን፣ ድምፅ ያወራነው አለ። ያ ወጥቶ ነው እኔ ሙሉ ማስረጃ እዤ እኔ ያጠፋሁት ነገር ካለ ወጥቼ እናንተ ሳሪ አንቺን አይደለም ፋሲካን አይደለም እኛ ቲክቶክ ላይ ስንሰራ ሁላችንም የህዝብ ነው። ስለዚህ ህዝቡን ነው ይቅርታ የምጠይቀው ካጠፋሁኝ። እሺ ስለዚህ ግን ለዚህ ነገር ሙሉ ማስረጃ ፈልጋለሁ። በስልክ ያወራነውን ነገር ስልክ ሪከርድ ይኸው ምቹልትን አድርጋችሁ ስልክ ሪከርድ ይውጣ። ኦኬ የዋትሳፕ ይውጣ። እኔ ተንኮል ነገር ሌላ ነገር እስከ የት እንሄዳለን? እስከ ዲሊቨሪው እንሄዳለን። ስለዚህ ይሄ ነገር እኔ ስለ ንግድ የሚያውቃል። እኔ ነጋዴ ነኝ። ስሜን ማሳመር እንጂ የምፈልገው በሆነ ባልሆነ ስሜን ማበላሸት አልፈልግም። እኔ እዚህ ቲክቶክ ላይ ሆነ ሚዲያ ላይ 8 ዓመቴ ነው። ስሜን በክፉ ማንሳት ከፈለኩኝ እንዴት እንደሆነ አውቃለሁ፣ በጥሩ ማንሳት ከፈለኩኝ እንዴት እንደሆነ አውቃለሁ። ስለዚህ ይሄ ንግድ ነው። ስለዚህ ባላደረኩት ነገር እናንተ እኔ በበኩሌ የለውበትም በዚህ ነገር አድርጋለች ካላችሁ ትክክለኛ ማስረጃ ይዛችሁ በቤቴ እናወራለን። አንድ ነገር ኖ ሳሪ አስጨርሽ። ከዚህ በኋላ እኔ ሳሪ አንቺ አከብርሻለሁ። ይኸውልሽ ሰው እንደሚለው አከብርሻለሁ ለአፍ አይደለም፣ እኔ ከልቤ አከብርሻለሁ። እኔ እወድሻለሁ ሳሪ። እሺ ይኸውልሽ ማሽቃበጥ ምናምን አይደለም። አንቺ ለእኔ ያደረግሽልኝን እድሜ ዘላለሜን አረሰው ታውቂያለሽ። አንቺ ለአንቺ ቀላል ሊመስልሽ ይችላል። ስለዚህ ሀታ ያንንም ባታደርጊልኝ አንቺን እዚህ እስር ማስገባት አልፈልግም። አንቺን ፈራጅ ማድረግ አልፈልግም። ፈራጅ ይቀይሩ። በእኔ ቤት ህዝብ ይፈርዳል። እኛ ማንም ሳራ አንቺ ፈራጅ አይደለሽም። ማንም ፈራጅ አይደለም። ህዝብ ይፈርዳል። ምክንያቱም ሀቅ የሚያውቅ ህዝብ ነው። ህዝብ ያዳምጠናል። ህዝብ ይፈርዳል። አንቺ ሌላ ጥያቄ ልጠይቅሽ። አሁንም እኮ እናንተን እየዳኛችሁ ያለው ህዝብ ነው። ኦኬ ሙሉ መረጃ ያስፈልጋል። በእኔ ቤት እኮ ቆይ እሱንም አልንጠይቅ። በእኔ ቤት ተከፈተ እንጂ እዚህ ጋር ሳሪ ያላበሻለች፣ ቅልቦች አሉ፣ ሪም አለች፣ ራጇ አለ። ከነሱ ደግሞ ባሻገር 14,500 ሰው ቁጭ ብሎ እናንተ በየትኛውም ቢዳኝ የሰው ልጅ ሀቅ ካለው መቆም ያለበት ሊሆን የሚችለው ከሀቅ ጋር ነው። ለምን አንድ ሰው አይዳኝሽም? አዳምጪኝ። መከባበር መዋደድ ሌላ ስለምንከባበር ስለምንዋደድ ነው። እዚህ ጋር መታችሁ ሌላ ችግር ውስጥ ሙሉ ይሄንን አለች ስትል ለዚህ ላልኩት መረጃ ዋናው ነገር ሪከርድ ብቻ አይደለም። የዋትሳፕ ይኸውልሽ ፋሲካ የማይሆን ነገር ስም የገባችሁ እኔና
እኔና እሷ ይሄን የሚባል ጠብ የለንም። ገብቶሻል? ይሄንን ነገር ዛሬ እኔ ልነግርሽ በጣም ሞክሬያለሁ። ካስታወስሽ ደውዪልኝ ብቻ ታይ። በሶስት ሰው በሁለት ሰው የሚያበቃ ነገር እዚህ ህዝብ ላይ ከደረሰ እኔ ህዝብ ነው እንጀራ ህዝብ ነው። እዚህ ጋር እስካጠመጣቱ ድረስ ደግሞ እኔ ለህዝብ ትክክለኛውን ነገር የመናገር ግድ አለብኝ። እውነቱን ጀምራችሁታል፣ እንጨርሰዋለን። የስልክ ሪከርድ ይውጣ የተባባል ነው። ኖ የስልክ ሪከርድ ይውጣ። ዛሬ እንደሚጀምረው ሙሉ መረጃ ያዙ። እኔ ሙሉ መረጃ ይዛለሁ። የዛኔ መተን ህዝብ ሁሉ ነገር እናወራለን። በቃ ፍራጅ ነው خلاص። ስለዚህ ከዚህ በኋላ ሌላ ብሎ ማስረጃው ይመጣል። የስልክ ኮል አይደለ ዱባይ ነው خلاص ይወጣል፣ ይይዛል። አውጡት፣ ዋትስአፕ አለ ይምጣ። ከዛ እዚህ ላይ እንጨርሳለን። ሙሉ መረጃ መጥቶ ዛሬ ግን ይሄን እንዲህ ብለሽ ነበር ስለ እኔ እንዲህ አላልኩም። አምጪ መረጃ ብል መረጃ የተደዋወሉ ሌላ ቀን የሚመጣ የተደዋወልንበት ያ ሁሉ ይዘጋጅ። ስለዚህ እዛኔ እናወራለን። አሁን አንቺ በቤትሽ ገብተሽ ማለት ነው፣ በቤትሽ ገብተሽ እሷን ፋሲካ እንደዚህ እንዳደረግሻት ተናግረሻል፣ ቪዲዮ ሰርተሻል። ለምንድን ነው የምሰራው? እኔ ማታ ምን አለች? እኔና ተይው ያንን ነገር የምናወራው ሙሉ መረጃ ሲመጣ ብቻል። አሁን ምንም ነገር ማውራት አልፈልግም። እኔ ማታ ሌላ እንደዚህ ብለሽ አልቀሰሻል፣ አልቀሳ ፋሲካ እንደዚህ አድርገሻታል ወይ ሲሉ ተው፣ የምታውቁት ነገር የለም። ሁሉም ነገር በመረጃ አንዴ ስሜ ስለወጣ በመረጃ እኔ ራሴ በቤቴ በፓርት ሰራላችኋለሁ ብያለሁ። በፓርት ሰራላችኋለሁ። ወይንም ደግሞ ለምንድን ነው ስሜ ተጠርቶ በትንሽ የሚቀረው ጨፍጨፍ ሰርቶ ሂዱ የቲክቶክ ማህከማ ጋር ሄዳችሁ አቁሙን። ስለዚህ ህዝብ ማወቅ አለበት ብያለሁ። አሁን እኔ ያለኝ ይኸውልሽ አዳምጪኝ። አሁን እኮ እዚህ ጋር እኛ እየተቀመጥን ነው እኮ እኛ እናንተን ለማስማማትና ለማስታረቅ ነው፣ ለማወዳጀት ነው። ኦኬ እንዴት ታውቂያለሽ? ሙሉ መረጃ ከሌለ ጥፋተኛው ማን እንደሆነ እንዴት ታውቂያለሽ? ይሄው ልታወራ አይደለ እንዴ? ለምን አወራለሁ? አግኝቼ አላወራም። መረጃ ፈልጋለሁ። ኮላ ጉዛ ምታመጡት በጣንቱ እና ታዲያ ሳታወሩ ሳትነጋገሩ ነው እንዴ የምናውቀው እኛ? እኔ በዋሽስ እንዴት ታውቂያለሽ? እንዴ ለምን ተዋሻላችሁ እንዴ? ከሰው ብትዋሹ ከፈጣሪ ተዋሻላችሁ። ኦኬ ሳራ ፈጣሪ ግን አይዋሽም። ለምን ተዋሻላችሁ? ስሚ ያወራነው በስልክ ነው። ስልክ እንግዲህ አንቺ ደብዳቤ አይደለም ወረቀቱን ቀደም ልልከራለ ስልክ ነው ያወራነው። ያወራንበት ኮል ይውጣ። የእሷ ስልክ አለ በኔ ስልክ ይውጣ ወይ ያ ነገር ወጥቶ ነው ያ ነገር መረጃ ሊሆን የሚችለው ገብሻል እንጂ እሷ እንዲህ ብላለች ብላ እሷ ይሄን ቃሏን ሙሉ ሪከርድ አድርጌታለሁ። ለምን ይሄን ቃሏን የዛኔ ትደግማለች? ሌላ እንዲህ ብላ ያለችውን